ወረዳ አንድ የጤና ጣቢያ ባለሙያ በአሰቃቂ ሁኔታ መገደሏን የወረዳው አስተዳደር ጽሕፈት ቤት ገለጸ። በአማራ ክልል ደንበጫ ዙሪያ ወረዳ የአጀኔ ጤና ጣቢያ ኤችአይቲ ባለሙያ ወይዘሪት ቤተልሔም አዲስ በጤና ጣቢያ ውስጥ አገልግሎት በመስጠት ላይ እንዳለች በዘግናኝ ሁኔታ መገደሏን የደንበጫ ወረዳ አስተዳደር ምክር ቤት አሳወቀ። የወረዳው አስተዳደር ምክር ቤት ትላንት ባወጣው የሐዘን መግለጫ ግድያው የተፈጸመው ጥቅምት 29 ቀን ምሽት 3 ሰዓት ተኩል አካባቢ ጽንፈኛ ቡድን ሲል በጠራው አካል መሆኑን ገልጾ ሟቿ የአዲስ የፖለቲካ ውግንና የሌላት ብቸኛ ዓላማ የሰው ልጆችን ጤና መጠበቅ ነበር ብሏል። ወጣቷ በጤና ጣቢያ ውስጥ በአሰቃቂ ሁኔታ የተገደለችው በረፍትና በጥበቃ ሰዓት ነው ያለው መግለጫው ጽንፈኛው ኃይል ይህንን የሰላም ሰዓት ተጠቅሞ በጦር መሳሪያ ጥቃት ህይወቷን ገና በለጋ ዕድሜዋ መቅጠፉን ገልጿል። ስርዓተ ቀብሯም ትናንት ጥቅምት 30 ቀን በደንበጫ አራ ቅዱስ ሚካኤል ቤተክርስቲያን መፈጸሙን ገልጿል። መግለጫው የጤና ጣቢያ ባለሙያዋ በስራ ገበቷ በጥይት መደብደብ ዓለም አቀፍ የጦርነት ህግን የጣሰ ፍጹም የጭካኔና የሽብር ድርጊት ከመሆኑም በላይ በገዛ ወንድሞቿ መገደሏን ልዩም ያደርጓል ሲል አክሏል። የደንበጫ ወረዳ አስተዳደር ምክር ቤት ድርጊቱን የፖለቲካ ትግል ሳይሆን የሽብር መፍጠር፣ ንጹሃንን ማሸበር፣ የህዝብን ሰላም ማናጋት ግብ ያደረገ የዘራፊነትና የጽንፈኝነት ተግባር ነው ብሏል። የዚህም ቡድን ግብ የህዝብ ዓላማ ሰላም ሳይሆን የህዝብን እንባና መከራ መሆኑን አሳፋሪ ነው ሲል ማሳስቧል። የጽንፈኛው ቡድን ጭካኔው ጥግ በግልጽ የወጣበት የንጹሃን ደም የፈሰሰበት የአሰቃቂ ወንጀል የሚጋለጥ ሰነድም ነው ብሏል። በመሆኑም ሁሉም የጤና ባለሙያና በአማራ ህዝብ አምሮ ሊያወግዙ ይገባል ሲል ምክር ቤቱ አክሎ አሳስቧል። የጤና ተቋማትና ባለሙያዎች የጤና ቀጠና መሆናቸውን የገለጸው የደንበጫ ወረዳ አስተዳደር ምክትል ጽሕፈት ቤት ይህንን ቀጠና አፍርሶ ንጹሃን ወጣት መግደል የሰውን ልጅ የካደ ተግባር ነው ሲል ማውግዟል። የቤተልሔም አዲስ የፈሰሰው ደም ለፍትህና ሰላም የምናደርገውን ትግል የሚቀጥል የቁጣና የሐዘን መዝሙር እንጂ ተራ እንጉርጉሮ አይደለም ብሏል። አስተዳደር ምክር ቤቱ ለሟች ቤተሰቦች ጥልቅ ሐዘንና ልባዊ መጽናናትን ገልጾ የቤተልሔም አዲስ ህይወት ግን በምንም መንገድ ዳግም የማይተካ መሆኑን አስታውቋል። ይህ ዳግም የተፈጸመው ግጭት ተባብሶ በቀጠለበት አማራ ክልል ሰሜን ሸዋ ዞን የሸዋሮቢት ከተማ አስተዳደር የሰላምና ጸጥታ ጽሕፈት ቤት ኃላፊ የነበሩት አቶ ለማ ወንዳፍራው በተፈጸመባቸው ጥቃት ከተገደሉ 2 ሳምንት በኋላ ነው። በክልሉ ከ2 ዓመታት በላይ በዘለቀው ግጭት በሰላማዊ ሰዎችና በመንግስት ኃላፊዎች ላይ የሚፈጸሙ ግድያዎች ተባብሰው ቀጥለዋል። ለአብነትም በቅርቡ ከተፈጸሙ ግድያዎች መካከል በደቡብ ወሎ ዞን የደላንታ ወረዳ አስተዳደር ጽሕፈት ቤት አቶ ጌታውን አያሌ ብሩ ይገኙበታል። በጽሕፈት ቤት ኃላፊው ሐምሌ 12 ቀን ከምሽቱ ከጠዋቱ 12 ሰዓት ከ20 ላይ ከመኖሪያ ቤቱ ግቢ ወጥቶ በግምት 50 ሜትር ርቀት እንደደረሰ ማንነታቸው ባልታወቁ የታጠቁ ኃይሎች በተተኮሰ ጥይት መገደላቸውን የወረዳው አስተዳደር ምክር ቤት አስታውቋል። በተጨማሪም ነሐሴ ወር 2017 ዓ.ም በአማራ ክልል ሰላም ካውንስል የሰሜን ጎጃም ዞን የካውንስል መሪ በመሆን ሲያገለግሉ የነበሩት መልካ ምህረት ነቃ ጥበብ ገነት በታጣቂዎች መገደላቸው ይታወቃል። በተመሳሳይ ዓመትም መጋቢት ወር መጀመሪያ ላይ በደቡብ ወሎ ዞን የወረባቦ ወረዳ አስተዳዳሪ የሆኑት አቶ ፈንታው ከበደን ጨምሮ 3 ሰዎች በታጣቂዎች በተፈጸመባቸው ጥቃት መገደላቸው ሌላኛው የሚታወቅ ክስተት ነው። በሳውዲ አረቢያ የተለያዩ እስር ቤቶች ማቆያ ማዕከላት የነበሩ ከ17000 በላይ ዜጎች ከመስከረም ወር ጀምሮ ወደ ሀገራቸው መመለሳቸው ሚኒስቴሩ አስታወቀ። በሳውዲ አረቢያ በተለያዩ እስር ቤቶች ማቆያ ማዕከላት ከሚገኙ 17000 በላይ ዜጎች ከመስከረም ወር ጀምሮ ወደ ሀገራቸው መመለስ መቻሉን የውጭ ጉዳይ ሚኒስቴር አስታውቋል። ሚኒስቴሩ ህዳር 1 ቀን በወጣው መግለጫ ከውጭ ግንኙነት ቁልፍ ስራዎች አንዱ ዜጋ ተኮር ዲፕሎማሲ መሆኑን ገልጾ ሚኒስቴር መስሪያ ቤቱ ፖሊሲውን በአግባቡ ለመተግበር ትኩረት ሰጥቶ እየሰራ እንደሚገኝ ገልጿል። በዚህም በሳውዲ አረቢያ በተለያዩ እስር ቤቶችና ማቆያ ማዕከላት የሚገኙ ከ17000 በላይ ዜጎች ከመስከረም 5 ቀን 2018 ዓ.ም ጀምሮ ወደ ሀገራቸው መመለስ መቻሉን ጠቁሟል። በተመሳሳይ በየመን አስቸጋሪ ሁኔታ ውስጥ ይኖሩ የነበሩ 36 ዜጎች ወደ ሀገራቸው እንዲመለሱ መደረጉን ያስታወቁ መግለጫው ሌሎችንም አስፈላጊውን ሰነድ ማጣራት በማድረግ የጉዞ ሰነድ በማዘጋጀት ወደ ሀገራቸው ለመመለስ ከኢሚግሬሽን ዜግነት አገልግሎት፣ ብሔራዊ መረጃ ደህንነት አገልግሎት እንዲሁም ከዓለም አቀፍ የፍልሰተኞች ድርጅት ጋር በመቀናጀት እየሰራ መሆኑን አመላክቷል። በተጨማሪም በማይናማር፣ ሆላንሳ፣ ኮምቦዲያ እንዲሁም በሌሎች ሀገራት በተመሳሳይ አስቸጋሪ ሁኔታ ውስጥ የሚገኙ ዜጎችን የመመለስ ጥረቱ እንደቀጠለ ነው ብሏል። ሚኒስቴር መግለጫው አክሎም ባለፉት 4 ዓመታት በተለያዩ የመካከለኛ ምስራቅ፣ የአፍሪካና እንደ ማይናማር ያሉ የኤስያ ሀገራት በአስቸጋሪ ሁኔታ ውስጥ ይኖሩ የነበሩ ከ500,000 በላይ ዜጎች ወደ ሀገራቸው እንዲመለሱ
ማድረግ መቻሉን ጠቁሟል። ውድ ተመልካቾቻችን በዕለታዊው የዛሬ ውሎ ፕሮግራማችን ይዘንላችሁ የቀረብናቸው ዋና መረጃዎች እነዚህ ነበሩ። ከፕሮግራሙ ጋር አብሬያችሁ ቆይታ ያደረኩት እኔ አብዲስ አደፋር ነበርኩ። ከሌሎች የኬሎ ሚዲያ ፕሮግራሞች ጋር መልካም ቆይታ